ስደውልሽ ነበር ስልክ አታነሽም። በሰላም ነው? ምን አስደወለ ማለት ምን ፈልገህ ትደውላለህ? ልጅህ እንደሆነ በሳምንት 2 ቀን 3 ቀን ፍርድ ቤት አዞልሃል፣ እያገኘሃት ነው። ምን ቀረ ከኔ? አንቺ ፍለጋ አይደለም የደወልኩት፣ ልጅህን ፍለጋ ነው። ልጅህን እያገኘሃት መስሎኝ። ትምህርት ቤትም ደግሞ ትላንትና አንተ አይደለህ እንዴ ከትምህርት ቤት ያመጣሃት? እኔ ነኝ ያመጣኋት። ግን ቤት ውስጥ የምታደርጊው ነገር ግን ስሜቴን እየጎዳው ነው። ማለት እንዴት? ልጄ ስላንቺ ነግራኛለች። ስለኔ ምን? ቤት ውስጥ የሚመጣ ሰው አለ ማለት ነው። ምን አገባ? መቼም በቤቴ የፈለግኩትን ባመጣ አንተን የሚመለከትህ አይመስለኝም። እኔ እኮ ሕፃን ልጅ ናት ያለችኝ ቤት ውስጥ። ምንድን ነው የምናስተምራት? ሕፃን ልጅ ናት ያለችኝ ብለሃልክ። ሕፃን ልጅ እንዳለች ካወክ አንተ እንደዛ ስትልከሰከስ ነው መሰለኝ ከቤት ያባረርኩህና ያስወጣሁ። በፍርድ ቤት ደረጃ ሁሉን ነገር ጨርሰን ዛሬ አንተም ህይወትን እኔም ህይወቴን እየኖርኩ ያለሁት ሕፃን ልጅ ነበር። ያኔ ለምን አላሰብክም? የአንቺን ስሜት ለመጠበቅ ግን ሌላ ወንድ ማምጣት አለብሽ። እኔን እኮ እያስቀናሽ አይደለም፣ ልጅሽም ምን እያስተማርሽ ነው? ይኸውልህ እኔ ልጄ ፊት ምንም ነገር ድንገት የነገረች ነገር እንደሚኖር እርግጠኛ ነኝ። ግን እርግጠኛ ሆኜ የምነግርህ ልጄ ፊት ሆን ብዬ ያደረግኩት ነገር የለም። አጋጣሚ ነው ከትምህርት ቤት ስትመጣ ያየችን ስንሳሳም። ከዛ የዘለለ ነገር በፍጹም አላየችም። ግን ያ ተገቢ ነው? ተገቢ ነው እያልኩ አይደለም፣ ተገቢ እንዳልሆነ አውቃለሁ። ነገር ግን ዛሬ መጣ አደባባይ ላይ መጣ ልትናገረኝ አትችልም። ነው አደባባይ መጥቻ አይደለም። ግን ሕፃን ልጃችን ያንን ማወቅ አለባት። እናት ነሽ እኮ። እኔ ጎድቼሻለሁ። እኔን ብቀላ ከሆነ ሪቬንጅ ለመውሰድ ከሆነ ግን ያን ነገር ማድረግ አለብሽ። ተደብቀሽ ኖ አንተን የምበቀልበት ምንም አይነት ምክንያት የለም። ምክንያቱም የኔና ያንተ ጉዳይ ያበቃለት ጉዳይ ነው። በቀል ውስጥ የሚያካትተን ምንም ነገር የለም። ግን እኔ ሰው ነኝ፣ ስሜት አለኝ፣ ሰው ያስፈልገኛል በህይወቴ ውስጥ። ግዴታ አንተ የምትፈልገው በቃ አንተን አጥቻለሁ፣ ትዳሬ ተበትኗል፣ ቤት ውስጥ ቁጭ ብዬ በጭንቀት በዲፕሬሽን ውስጥ መኖር ነው ያለብኝ? ሰው አያስፈልገኝም? ኖ ከልጃችን የተደበቀ ነገር ማድረግ አለብሽ። ስሜት ይኖርሻል ሰው። ግን መደበቅ አልነበረብሽም ወይ ነው? ከልጄ የምደበቀው ለምንድን ነው? ተደብቄ እንደፈለግኩ መግማማት አለብኝ ካገኘሁት ጋር? ለልጄ አስተዋውቂያታለሁ።